ሰላም ሰላም፣ እንዴት ናችሁ? ሰላምና ጤና በያላችሁበት ይብዛላችሁ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ዛሬ ምግብ ነው አብረን የምንሰራው። እንደምታዩት ምርጥዬ የሆነ ጣፋጭ ጮርናቄ ወይም ደግሞ ቆቀር ነው ዛሬ የሰራ ነው ማለት ነው። ለቁርስ አንደኛ ነው። ሞክሩት፣ ትወዱታላችሁ። አሰራሩም ደግሞ በጣም ቀላል ነው። ታዲያ ይህን ዩቲዩብ ቻናል ቪዲዮ ስትጀምሩ ላይክ እያደረጋችሁ ቪዲዮን እንድትጀምሩልኝ በፍቅር ጠይቃችኋለሁ ማለት ነው። ይህን ለመስራት የተጠቀምኩትኝ አንደኛ እርሾን የተጠቀምኩትኝ እንደምትመለከቱት ቪዲዮ ላይ ማለት ነው። 1 ማንኪያ እርሾ፣ ከዛም በኋላ ስኳር ነው የተጠቀምኩትኝ። 2 ማንኪያ ስኳር አደረግኩኝ። እንደዚህ ትንሽዬ ደግሞ ጨው አደረግኩኝ ማለት ነው። እናንተ እንደምትጠቀሙት የዱቄታችሁ ብዛት ነው የምታደርጉት ማለት ነው። እኔ የምጠቀመውን የዱቄቴን ያህል ብዛት ነው እንደዚህ ያደረግኩትኝ። ከዛ ለብ ባለ ውሃ እንደዚህ በማንኪያ እንቀላቅለዋለን ማለት ነው። ማንኪያው ደግሞ ካልተመቻችሁ እጃችንን ትጥብ እንልና በእጃችን ደግሞ እንቀላቅለዋለን። ምክንያቱም ዋናው ነገር እርሾ መሟሟቱ ስለሆነ ማለት ነው። ካልሆነ በእጃችን እንደዚህ እንገባበታለን ማለት ነው። ከዛም በኋላ እንደዚህ አረፋ ነገር ሲሆንልን ክድን አድርገን ኩፍ እስኪልልን ድረስ እናስቀምጠዋለን ማለት ነው ለብቻ። በነገራችን ላይ ዱቄቱንም እርሾውንም ጨውም ስኳርም አንድ ላይ አድርጋችሁ ዘይት ጨምራችሁ ማብካት ትችላላችሁ። እኔ ግን እንደዛ አይደለም የተጠቀምኩትኝ፣ ለየብቻ ነው። ከፈለጋችሁ አንድ ላይ ማብካት ደግሞ ይቻላል ማለት ነው። ከዛ እንደዚህ እርሾዬ ኩፍ ሲልልኝ ጊዜ ዱቄቴን ጨመርኩኝ ማለት ነው። ከዛ ዘይት አልተጠቀምኩኝም። እኔ መጠቀም ትችላላችሁ። መጠቀም ትንሽዬም ጠብ ማድረግ ትችላላችሁ፣ እጃችሁ ጥብቅ እንዳይልባችሁ ማለት ነው። ከዛ እኔ ግን አልተጠቀምኩም። ለብ ባለ ውሃ እንደዚህ እሽት አድርጌ በደንብ ማሸት ያስፈልጋል። እዚች ጋር ጮርናቄው ቆንጆ እንዲሆን በጣምም የላላ አይደለም ሊጡ የምናደርገው መካከለኛ፣ በጣምም ደረቅ አናደርገውም። ከዛም በኋላ እንደዚህ እሽት አድርገን እናቦካዋለን ማለት ነው። እሽት አድርገን ካቦካ ነው በኋላ መጨረሻ ላይ ክድን አድርገን እናስቀምጠዋለን ማለት ነው፣ ኩፍ እስከሚልልን ድረስ ማለት ነው። ሊጡን ግን በደንብ ማሸታችንን መርሳት የለብንም ማለት ነው። እንደዚህ አድርገን ከዛ እናስቀምጠዋለን ማለት ነው። ኩፍ ሲልልን ደግሞ ተመልሰን እንመጣለን ማለት ነው። ኩፍ አለልን፣ እዚች ጋር ኩፍ አለልኝ። ከዛ መለስ አደረኩትኝና ማለት ነው አሸት አድርጌ ከዛ የምሰራራበትን እቃዎችን አዘገጃጀው ማለት ነው። መዳመጫ ምናምን ማለት ነው። ከዛም በኋላ እናንተ ባላችሁ ነገር መስራት ትችላላችሁ ማለት ነው። ዘይቴን አዘጋጀሁኝ፣ መዳመጫዬ እንደዚህ ምናምን አዘጋጀሁኝ። ያው ኩፍ ካለ በኋላ እንደዚህ አድርጌ ነው እሽት አድርጌ ነው የመለስኩት ማለት ነው። ከዛ ግን ወዲያው ነው መዳመጥ ያለብን። እሽት አድርጌ ቁጭ ካረኩት በኋላ ወዲያውኑ ዘይቴን ጨማመርኩኝ ማለት ነው። ከዛ ዘይቴን ካስተካከልኩኝ በኋላ መዳመጥበትን አቀራረብኩኝ ማለት ነው። እና እስካሁን ድረስ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ መሆናችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱት። ብዙ ጠቃሚ ቪዲዮዎችን አብረን እንሰራለን ማለት ነው። ከዛ እኔ አንዴ ስለሆነ ማለት የፈለኩትኝ ቆቀሩን መጥበስ የፈለኩትኝ እዚህ ጋር በጣም ይቅርታ፣ ሁሉንም ሊጥ አድርጌ ግን ስዳምጠው ሪከርድ ያደረኩላችሁ መስሎኝ ነበር፣ አላደረኩኝም። ሊጡን ግን ከዳመጥኩት በኋላ ይሄን ይመስላል ማለት ነው። ከዛ እንደምታዩት ሮሉን ማለት ነው እንጠቀልለዋለን ማለት ነው። ከዛ ተለቅ አድርገን እንቆርጠዋለን ማለት ነው። እኔ ቆቀር ተለቅ ያለ ቆቀር ነው የምፈልገው ብዬ ተለቅ ያለ አድርጌ ነው የቆረጥኩትኝ ማለት ነው። ከዛ እንደዚህ ከቆራረጥን በኋላ ያው ዘይቱ በደንብ ገብቶ ጥብስ እንዲልልን ደግሞ በቢላዋ እንደዚህ እንደምትመለከቱት ሸርከት ነገር እናደርገዋለን ማለት ነው። በደንብ እንዲጠበስልን ብቻ ነው ይሄ። ከዛ ዘይታችን ሞቅ ካለ በኋላ እንደዚህ አድርገን እንጨምረዋለን ማለት ነው። ዘይቱ እዚህ ጋር በጣም መጋል የለበትም፣ እጃችንን እንዳይለን እንዳያቃጥለን። በጣምም ደግሞ እሳት ማነስ የለበትም። ቆቀሩ
ዘይት እንዳይመጥብን ማለት ነው። ከዛ እንደዚህ እንደምትመለከቱት መካከለኛ እሳት አድርጋችሁ እንደምታዩት እንደዚህ ትጠብሱታላችሁ ማለት ነው። እኔ ድስቱ የተጠቀምኩት ድስት በጣም ትንሽ ነበር። እናንተ ካላችሁ ተለቅ ባለ ድስት ብትጠቀሙ ሞር አሪፍ ነው። ግን ባላችሁ ነገር መጠቀም ትችላላችሁ። እንደኔ ትንሽም ካላችሁ እንደዚሁ መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ ያገለባበጥኩኝ ቆንጆ የሆነ ቆቀር እስኪመጣ ከለሩ ብራውን እስኪሆንልኝ ድረስ ጠበስኩትኝ ማለት ነው። እንደዚህ እንደምትመለከቱት እዛው ቆሜ ጠበስኩትኝ ማለት ነው። ከለሩ እንደዚህ ከመጣ በኋላ ራሱ እኔ ደረቅ እንዲልልኝ ብዬ በደንብ በቃ ደረቅ እስኪል ድረስ ነው፣ ኮሽ ኮሽ እስከሚል ድረስ ነው ማለት ነው እንትን ያልኩትኝ የጠበስኩትኝ። ከዛ በኋላ እንደዚህ ጠብሰን አልኳችሁ በጣም የሚገርም ቆቀር በላን እላችኋለሁ። ስለዚህ እናንተም ሞክሩት። እጅግ በጣም ቀላል ነው ለመስራት፣ ቀላል የሆነ ውጭ ከምንገዛ ይልቅ ቤታችን አዘጋጅተን ብንጠቀመው መልካም ነው ብዬ አስቤ ነው ቪዲዮውን ሼር ያደረኩላችሁ ማለት ነው። ስለተከታተላችሁኝ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ደግሞ እያበረታታችሁኝ ስለሆነ ቪዲዮውን ላይክ እያረጋችሁ ሰብስክራይብ እያረጋችሁ እያበረታታችሁኝ ስለሆነ በጣም አመሰግናለሁ ቤተሰብ። ቆቀሬ እንግዲህ ይሄን ይመስላል ማለት ነው። ጮርናቄ እኛ አካባቢ ቆቀር ነው የምንለው። እናንተ አካባቢ ምን እንደምትሉ በኮመንት አስቀምጡልኝ ማለት ነው። ከጮርናቄና ከቆቀር ውጪ ሌላ ስም ካለው በኮመንት አስቀምጡልኝ ማለት ነው። ከዛ እንደዚህ አደረኩኝ። ዘይቱን በርከት ያደረኩትኝ ያው ሌላ ብዙ መጣብሰው ስለነበረኝ ነው ማለት ነው። ከዛ እንደዚህ ያደረኩኝ አንዳንድ እያልኩኝ ያለኝን ሊጡ እስኪያልቅ ድረስ አንዱን እያወጣው ሌላኛውን እያስገባው ማለት ነው ጨርሼ እንደዚህ። ከዛ መጨረሻ ላይ ይሄንን የመሰለ አገኘው ለእናንተ ለቪዲዮ ብዬ ይሄኛውን እንትን ብዬላችኋለሁ፣ ቀርጬላችኋለሁ ማለት ነው። በጣም አሪፍ ነው፣ ትወዱታላችሁ፣ ሞክሩት። ወድጄዋለሁ ማለት ነው። ደረቅ ያለ ለቁርስ በጣም ቆንጆ የሆነ ጮርናቄን የሰራ ነው ማለት ነው። ጋይስ ስለተከታተላችሁኝ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላምና ጤና ይብዛላችሁ።